እሱ ጃክ አይቆጠርም ሌሎችም ጀምር 1 2 3 4 5 6 7 8 9 10 11 12 ተመልካቾቻችን 12ቱ ሐዋርያቶች ማለት ነው ሲምቦላይዝ ተደርጓል። ሴናሪዮ አለ ራት yes በሚመገቡበት ሰዓት ስንት ናቸው ነው ጥያቄ ቁጥሩ እንግዲህ ጃክ ተካብዞ ነው ከደሃ ማህበረሰብ ነው የመጣው yes ሙቪው አሁን ከምንና ከምን አንግል ነው የሚያስተምረው ሃይ ክላስ ሎ ክላስ የሚባል ነገር ፈጥረዋል ይሄ አሁን የምንመራበትም ካፒታሊዝም አይነት አካሄድ ይሄ መደብ ሶ መርከቧ እንደ ምድር ከተሰራች መርከቧ ውስጥ ምን አይነት ሰዎች አሉ ምስኪን ሰዎችም አሉ ዌልዚ ሪች የሆኑ ሰዎችም አሉ ኦኬ ፊልሙ ማንን ነው በጣም ወርሺፕ ሲያደርግ እንደምናየው ነው ከዚህ በኋላ በጣም እናያለን ይሄ ቦታ ሰዎችን ቁጥራቸው መቁጠር እንችላለን እሱ ጃክ አይቆጠርም ሌሎችም ጀምር 1 2 3 4 5 6 7 8 9 10 11 12 ተመልካቾቻችን 12ቱ ሐዋርያቶች ማለት ነው ሲምቦላይዝ ተደርጓል። ይሄንን ስል ከምን አንግል ነው ኦኬ እዚህ ቦታ ላይ የሚወራው ወሬ ራሱ ምንድነው የሚለው የራሱ የሆነ ቶፒክ ይኖራል ማለት ነው። ሰዎች በተለይ ዳይቭ ማድረግ ከፈለጉ ይግቡ። አሁን እኔ ያስኳቸው ፕሮግራሞች ሞር ወደ ሌላው ላይ ፎከስ እንዳደርግ ስለሚያደርገኝ ሰማው መንፈሳዊ ነገሮች በጣም ይወራል። ለምሳሌ ስለ ዴስቲኒ ያወራል። እነሱ እሺ የምትኖረው ከአይጦች ጋር ነው አይደለ ታችኛው ክፍል እያሉ እንትን ሲሉት እኔ እንትን አይነት ሰው አይደለሁም እንዲ አደርጋለሁ ብዬ ምኖር ሰው አይደለሁም በቃ ሳላስበው ጧት ተነሳሁኝ የት እንደምሄድ አላውቀውም በአምላክ በዴስቲኒ ግን ወደ እናንተ አምጥቶኛል ይሆንና ከናንተ ፋይን ፒፕልስ ጋር ይሆንና እንዲያርኩ ነውና መኖር የምፈልገውም በእጣ ፋንታ ነው እያለ መንፈሳዊ ነገር ነው የሚያወራቸው እንደስተን እነሱ ደግሞ በዚህ ውስጥ ደስተኛ ሳይሆን የሚታዩባቸው ነገሮችን እናያለን ማለት ነው ሶ ቅድም መስቀሉን አይተናል ይሄ 12 ሐዋርያቶች ናቸው